የሰላም አምላክ ሆይ የዕለቱ ድካምና ውጣ ውረድ በአንተ ፊት አኖራለሁ። በልቤ ውስጥ የሚመላለሱ ሐሳብና ጭንቀት ሁሉ አንተ ታውቃለህ። አሁን ግን ነፍሴ አንተ እንድታርፍ እለምንሃለሁ። ሰላምን ይሰጣችኋለሁ፣ እኔ የምሰጣቸው ዓለም እንደሚሰጥ አይደለም ይላል ዮሐንስ ምዕራፍ 14 ቁጥር 20 ብለሃልና ያ ከሰው እውቀት በላይ የሆነው ሰላም ልቤንና አእምሮዬን ይጠብቀው። ክፉ ሐሳብና ፍርሃትን ከኔ ይራቅ። የመላእክት ጥበቃ በቤቴ ላይ ይሁን። ጌታ ሆይ ነገን በአንተ ተስፋ እንድነቃ ዛሬም በምስጋና እንድተኛ እርዳኝ። በድቅድቅ ጨለማ ውስጥ ብርሃን የምትሆንልኝ አንተ ነህና በአንተ ጥላ ስር ሲጠለል ምንም የሚያስፈራኝ የለም። የዚህን ዓለም ግርግር አጥፋልኝና የአንተን ዝምታ በውስጤ አዝንብ። እንቅልፌ የተባረከ የዕረፍትን የመንፈስ መታደስ ይሁንልኝ። ሁሉን የምትችል አምላክ ሆይ ወደ አንተ የሚመጣው ነፍስን ከአንተ ጋር ለማገናኘት ነው። ሸክምም የከበደ ቢመስልም አንተ ግን እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችሁ ይላል ማቴዎስ ምዕራፍ 11 ከቁጥር 28 በኋላ ይህ ቃል ዛሬ በሕይወቴ ይፈጸም። አእምሮዬን ከሚያውኩ የነገር ስጋቶች ነፃ አውጣኝ። በሰላም እተኛለሁ፣ አንቀላፋለሁ። አቤቱ አንተ ብቻህን በእምነት አሳድረኛልና። መዝሙረ ዳዊት ምዕራፍ 28 እንደሚል ቃል በአንተ መታመን ውስጥ ታላቅ ዕረፍት እንዳለ አምናለሁ። የልቤ ሞት ከአንተ ፍቅር ጋር ይጣጣም። ትንፋሽም ቅዱስ ስምን ያመስግን። መንፈስ ቅዱስ በምን ቢሆን መንፈስን አድሶ ውስጣዊ ጥንካሬ ስጠኝ። ከእንቅልፍ ስነቃ አዲስ ኃይልና አዲስ መዝሙር በቤት እንዲሞላ ፍቃድ ይሁን። በጌታ በኢየሱስ ስም አሜን።